ዛሬ ማዘርልና ቁርብ እንሄዳለን። አንዴ ቆይ እንዴት ባዶ ይለበሳል ሸሚዝ እንልና እዚህ ጋር ኮታችን እናመጣለን። ድርብ ነቃ በሉ እንጂ እናንተ ደንገጥ በሉ። አንዴ ድጋሚ እዚህ ጋር ምን እናደርጋለን? ሽቶአችንን ከሁሉም ወጣት በምን እንለያለን? ከዛ እዚህ ጋር እንወጣለን። በራችንን ሳብ እናረጋታለን። እቺን ቆርቆሮ ዘጋ ደንገጥ እናረጋትና ግቢ ውስጥ ያሉትን አትክልቶችን ሰላም ባይ ቻው ምን እንላችኋለን። የሰፈር ሰው ሞቅ ደመቅ። እዚህ ጋር ለማዘር የገዛውትን ከዘራ ከሞተረኛ እንቀበላለን። እዚህ ጋር እንሄድና ስማተ እንላ ይለኛል። እንካ እንኪ እንልና ጉዞን እንካ እባላለሁ። እዚህ ጋር ጉዟችንን እንቀጥላለን። አቦ አካባቢ ወደ ጎፋ በታክሲ እንሂድ ብለውኝ ይዘውኝ ይሄዳሉ። ኧረ እባክሽ የምን ታክሲ ነው? በራይድ ብዬ ራይዱን ትሄዳለህ እንዴ? አዎ 1000 ብር። ኧረ የምን አባ ብር ነው የምትለው? እኔ ፈለግከውን ሰጣለሁ። የዛሬ እናቴ ደስታ ነው እለውና በርን ከፍታለን። ገቢና ልግባ። እምቢ አለኝ። በቃ የኋላ አስከፍት ገቢኗ ተከፈተ። እኔ ሳልገባ ቀድማኝ ገባች። ትከፊ መስሎሻል እያልኩ በውስጥ እያሰብኩኝ ይትቤ አሉኝ ከኋላ ጤና አርጌ አይኔን አዩዋቸው። ከዛ እዚህ ጋር ደረስን ማለት ነው። ከዛ ኑ ግቡ ምናምን ነገር ብያቸው ይዣቸው ሄድኩኝ። የሲስተር ልጆች ተንደርድረው መጥተው እቅፍ አረጉኝ። ከዛ እዚህ ጋር ጥያቄ እኔ ምን ነኝ? እኔ ከዛ ጉዞ ወደ ደረጃ ወጣት እኮ ነው መስሎ ሹፍ ሂድ። ከዛ እዚህ ጋር እንኳኳለው። የድሮ ቤት ጠፍቶብኝ ስለነበረ ላጥሳ እያለን እንሄዳለን ማለት ነው። እዚህ ጋር ብራዘርን አየ ነው እጄ ምናምን ነገር ስለው አንተ ምናምን ብሎ ቀለል ያደርግብኛል። ምናምን ነገር እናቅፌው የማዘርን ጓደኞች ሰላም እንላለን ማለት ነው። እንዴት ነው ደህና ነው ምናምን ነገር ብለን እንጨርሳለን። ማዘርን ጎንበስ ብዬ ተረሳተ አትወክብ ተነስ ምናምን ነገር ትለኛለች። ከዛ በኋላ ብድግልና መሳም አይቻልም ስትለኝ ያው በቃ እንኪ ግቢልኝ እሺ ምናምን ነገር እላትና እዚህ ጋር ሄደን ቁጭ ኧረ በስማ ምናምን ነገር ልናጠጥቼ ለማዘር ስጦታን ሰጣ። ኧረ እዛው ሰዶን ያልፈልግም የምን አባ ከዘራ ትለኛለች። ቢሆንም በአባቶች ይባረክ ይባላል። ተመረኩኝ ሰጠኋት ለእናቴ በሉ